በኤዲቲንግ እንደዚህ ተጨማሪ ድምጾች መውጣት እንደሚችሉ አውቃለሁ። ኤዲቲንግ ተመርቄ ነበረ ረስቼው እንጂ እሱን በደንብ መለማመድ እስክችል ድረስ ምን ባደርግ ይሻላል የሚለውን ሀሳብ ስጡኝ ማለት ነው። ሰላም እንዴት ናችሁ? መሰረት ነኝ። ይህ መሲ ጄጄ ቲዩብ ነው። በዚህ ዩቲዩብ ቻናል እንግዲህ ከዚህ ቀደም በነበሩት ቪዲዮዎች እንዳልኳችሁ ከ10 ዓመት በታች ያሉ ህፃናት ልጆቻችንን ቤታችን ውስጥ እንዴት አድርገን ሙያ እናስተምራቸው እና የማስተማሩ ደግሞ ጥቅሙ ምንድነው በሚለው ላይ ነበረ ስንወያይ የነበረው። ከዚህ በኋላ ግን የተሻለ ይሆናል ብዬ የማስበው በተግባር እያሳየሁኝ መስራት ነው የማስበው። አንዳንድ ጊዜ ደግሞ እንደዚህ እጅ ስራዎችን እየሰራሁም በመሃል አሳያችኋለሁኝ። የበለጠ ግን ትኩረት ማድረግ የምፈልገው ልጆቹ ላይ ስለሆነ የቤት ውስጥ ሙያ ልጄን ከዚህ ጀምሬ እንጀራ መጋገር ይሁን ቡና ማፍላት በነገራችን ላይ እኔ ቪዲዮ ለመቅረጽ ስወጣ ብዙ ጊዜ የብየዳ ነገር የመበየጃ ድምጽ ይመጣል፣ አውሮፕላን ያልፋል፣ ገብስ ይሄ ነጭ ሽንኩርት ልዋጭ ሞሎያ ምናምን የሚሉ ሰዎች በጣም ይመጣሉና ወይ ልቀርጽ ስለሆነ ትኩረት አድርጌ እየሰማኋቸው ይሁን ወይ እኔ ከኔ ጋራ እንዳጋጣሚ እየተገጣጠመ ይሁን የዛን ቀን የሚበዙብኝ አላቅም። በዚህ የተነሳ እንድቆይ ያደረገኝ ነገር እንዲህ አይነት ድምጾች ናቸው። በስንት ሰዓት ቢቀረጽ ጥሩ እንደሚሆን አላቅም። ሌሊት ደግሞ ይጨልማል አይታይም። ቤት ውስጥም እንደዛው ልጆች ባሉ ሰዓት ደግሞ አይመችም። ድምጽ ይገባል፣ ይጠሩኛል፣ ይመጣሉ፣ ትኩረት ይከፋፈላል። መቅረጽ አልችልም። እነሱ በሌሉበት ሰዓት ልክ በእንደዚህ ወቅት ነበረ ጥሩ የሚሆነው፣ ግን በቃ በጣም ያስቸግራልና በስንት ሰዓት ብቀርጽ የተሻለ ይሆናል? እናንተ ስንት ሰዓት ነው የምትሰሩት? ስቱዲዮ ውስጥ ያለውን ሳይሆን ከስቱዲዮ ውጪ ቤታችሁ ውስጥ የምትቀርጹ ሰዎች እንደዚህ ምን ሰዓትና ወይ ደግሞ ምን ባደርግ ይሻላል የሚለውን በዚሁ እግረ መንገዳችሁን ብትነግሩኝ ደስ ይለኛል። እና ለዛሬ ያስኩት ሀሳብ ደግሞ ልጄን በተግባር ላሳያት ያሰብኩት ዛሬ እንጀራ መጋገር ነው። አብሲት መጣል፣ ሊጥ ማቀን፣ ማብካት። እንደዚህ አይነት ድምጽ ይገባል። በመሀል ዝም እያልኩ እየቆረጥኩ ካላወጣሁት እንግዲህ ደግሞ እንጀራ ጋግሬ ስጨርስ መጨረሻ ላይ እንጎቻ እየጋገረች እንጀራ መጋገር በዛው እንድትለምድ ላደርጋት ፈልጌያለሁ። ምክንያቱም ሙያ ማስተማር በጣም ጥሩ ነገር ነው፣ እንደ ቀልድ የሚታይ ነገር አይደለም። ምክንያቱም እኛ ሁሌ ቋሚው አይደለንም፣ ዘላለማዊ አይደለንም። ዘላለም ማለት አንጻራዊ ዘላለም ማለት ነው። ሁልጊዜ አብረናቸው ላንሆን እንችላለን። ወይ የሆነ ሰዓት ላይ ታምሜ ብተኛ እና እዚህ ጋር የሚያግዛቸው ሰው ባይኖር ከሚራቡ ወይ የሌላ ሰው እጅ ከሚጠብቁ እራሳቸው የሆነ ነገር አድርጎ መብላት እንዲችሉ ያደርጋቸዋል ማወቃቸው ትንንሽ ነገሮችን እና ሁሌ በተቻለን መጠን ብናሳያቸው የተሻለ ነው። የበፊት እናቶቻችን በደንብ ነው ያሰለጠኑን እኛ ለከም ስለምንል እዚህ ላይ ብንሰራበት እላለሁ። እና ዛሬ ልጄን እንዳልኳችሁ እንግዲህ አብሲት ትጥላለች፣ ከዛ እንጀራም ትጋግራለች። በጣም ደስ ብሏታል። ይሄን ነግሬያት እሱን ቪዲዮ አሳያችኋለሁ በእርግጥ እና በዛው ደግሞ አንድ እጅ ስራ ሆኝ አሳያችኋለሁ። እኔ ቡና መጠጣት በጣም ነው የምወደው። ቡና በጣም ልሰራ ያሰብኩትን ነገር ሁሉ ከምን ልጀምር ብዬ ግራ የገባኝን ሁሉ ልክ ቡና ስጠጣ ነገሮች መስመር ነው የሚይዙልኝ። እንግዲህ ሱስ ነው መሰለኝ። በነገራችን ላይ ማወራው ልጆች እንደመሆኑ መጠን ቡና ከትንንሽነታቸው ጀምሮ ባንሰጣቸው በጣም ጥሩ ነው ብዬ ነው የማስበው። ይሄ የኔ የግል ሐሳቢ ነው። ምክንያቱም እኔ ቡና ሱስ መሰለኝ ካልጠጣው ቅድም እንዳልኩት ያመኛል፣ ይቆረጣጥመኛል ምናምን። አሁን ልጆች ቢጠጡም እንደዛው ሱስ ከሆነባቸው ትምህርት ቤት ሊቸገሩ ነው ማለት ነው። ማግኘት የማይችሉበት ቦታ ላይ ያ ስሜት ከተሰማቸው ምን እንደሆነ ራሱ ሱስ ይሁን አይሁን ስለማያውቁት
ባህሪያቸው ሲለዋወጥ በአካባቢያቸው ያለው ሰው በእነሱ ሊረበሽ ይችላል። እነሱም ሰላማቸው፣ ደስታቸው ሊጠፋ ስለሚችል አድገው ራሳቸውን እስከሚችሉ ድረስ ቡና ባንሰጣቸው ባይ ነኝ። አንዳንድ ወላጆች በእርግጥ ሲሰጡ አይቻቸዋለሁኝ። ግን እንግዲህ እነሱን እየተቃወምኩኝ አይደለም፣ እነሱም የግል እንትን ሀሳብ አላቸው። እኔ ግን በግሌ የኔ ሀሳብ ባይጠጡ ባይ ነኝ። ለጤና የሚሰጠውን ጥቅም እና ጉዳት ባለሙያዎች ያብራሩበት። እኔ እዚህ ላይ ከጤና አንጻር ከምናምን ሳይሆን ከሱሱ አንጻር ብቻ ነው ማውራት የምችለው፣ የማውቀው ያንን ስለሆነ ማለት ነው። ከዚህ ቀጥሎ እንግዲህ ማመን ወደምትጋግረው እንጀራ እንሄዳለን። እሷ ጋግራ ስትጨርስ በዚህ በሰራኋት አገልግል ፈትፍተን ሰው ልንጠይቅ እንሄዳለን ማለት ነው። በዚች የተፈተፈተ እንጀራ ለ5 ለ6 ሰው በቂ ነው። በደንብ አጥግቦ መብላት ይችላል። አነስ ስላለ ቤተሰብ ጥየቃ ስንሄድ በሳህን ከምንቋጠር ይቺ በጣም ቆንጆ ናት፣ ታምራለች። በዛ ላይ ምግቡ አይቀዘቅዝም። አንድ ጊዜ ተጠቅሜበታለሁ። በጣም ቆንጆ ነች። መግዛት የምትፈልጉ ሰዎች ስልኬ ላይ ልትደውሉልኝ ትችላላችሁ፣ ወይ ኮሜንት ላይ ጠይቁኝ፣ እነግራችኋለሁ እንዴት ማግኘት እንደምትችሉ፣ እንዴት እንደማቀብላችሁ ማለት ነው። በሚቀጥለው ደግሞ ምን ላሳያት፣ ምን እያሳየኋት ቪዲዮ እንቅረጽ የሚለውንም እናንተ ሀሳብ ብትሰጡን ደስ ይለናል። እስከዛ ግን እኔ በራሴ እንግዲህ ይሄን ላሳያት እያልኩኝ ወጡንም ምኑንም ጽዳቱንም እያሳየኋት እቀርጻለሁኝ። ተግባራዊ የሆነ ስልጠና መስጠት ስለምፈልግ ማለት ነው። በቃላት ሲሆን ቃላቶች መደጋገም ብቻ ነው የሚሆነው። ተግባራዊ ሲሆን ግን ያው ይሆናል ማለት ነው። ሌላው ደግሞ ቪዲዮዬን ታግሳችሁ እዩኝ። ጀማሪ እንደመሆኔ ቃላት ደጋግማለሁ መሰለኝ። ደግሜ ስሰማው ቪዲዮ በጣም ብዙ ጊዜ ብዬ አየዋለሁኝ። እንግዲህ ከልምድ ማነስ ስለሆነ እሱን ታገሱኝ፣ እያሻሻልኩኝ የሚሄድ ይሆናል። ሌላ ደግሞ ማሻሻል ያለብኝንም ነገር ብትጠቁሙኝ የተሻለ መስራት እችላለሁኝና አግዙኝ። ሰብስክራይብ አድርጉኝ፣ ለኔ በጣም ይጠቅመኛል። ኮሜንት ላይ የፈለጋችሁትን ነገር ጻፉልኝ። በቃ ጥሩ የሆነውንም ቢሆን የምትሉትንም ባይሆን የምትሉትንም ጻፉልኝ፣ ለኔ በጣም ይጠቅመኛል ያ ማለት ነው። ስለዚህ አሁን ከዛ መጨረሻ ለአንድ እንጀራ የሚሆን ሊጥ እየሰጠን ብናለማምዳቸው የተሻለ ይሆናል። በደንብ ማክበቡንም ክብደቱንም እየለመዱት ይሄዳሉ። ከአንድ ከ3 ጊዜ ልምምድ በኋላ ይችሉታል። ምንም አይሆንም። ቢበላሽ እንኳን ምንም እንበለዋለን፣ ካልሆነም ድርቆሽ ይሆናል እንጂ ውይ በጆግ ገባችበት። በስሎላታል። እንግዲህ አሁን እዚህ ጋር ልታወጣ እየታገለች ቆሜ እያየዋት ነው። እንዳያቃጥላት እየጠበቅኳት ነው። እንደዚህ ስብርብር ብሎ ወጥቷል። በመጨረሻም በአገልግላችን ፈትፍተን ይዘን ሄድን ማለት ነው። በዋናነት እዚህ ጋር ማሳየት የፈለኩት እኔ አገልግሉ ምን ያህል ይይዛል የሚለው ነው። እዩት እንግዲህ ለአንድ ለ5 ለ6 ሰው የሚሆን በቂ ምሳ መያዝ ይችላል ማለት ነው። ሌሎች ነገሮችን በሌሎች ሳህን መያዝ እንችላለን። ተጨማሪ የምንይዘው ነገር ካለ በመጨረሻ ምሳችንን በላን።